እጅግ በጣም ሳቢ የሆኑ የልማት ስራዎቻችን የተሰሩት ታማኝ ግብር ከፋዮቻችን ግብራቸውን በወቅቱና በጊዜ በታማኝነት በመክፈላቸው ነው። ለአርባ ምንጭ ከተማ ከሰላሙ ቀጥሎ የመጀመሪያ ደረጃ ላይ የሚቀመጥ ገቢ ነው። 710 ሚሊዮን ብር በላይ ኦሬዲ ሰነዱ የነበረው ግብይት ላይ አስተኛ ነው የተገኘበት ሁኔታ ነው ያለው። በየወሩ ወደ ቢሮአችን የታክስ ለማስታወቅ ይመጡ የነበሩ ግብር ከፋዮች አሁን ኦንላይን ታክሳቸውን ያስታውቃሉ። እንዴት ያለ ገላግሌ የሆነ ሲስተም ነው መንግስት ያመጣልንና ይሄ በግድ ሊበረታታም የሚገባ ነው። ምንም አይነት ወረፋ መጠበቅ ቀርቶ በያዝነው ስልክ በቀላሉ ግብር እየከፈልን እንገኛለን። በየጊዜው እነኚህ መንገዶች እየተሰሩ ህብረተሰቡን ተጠቃሚ የማድረግ ስራም እየተሰራ ነው። 100% ገቢ ሰብስበን ተጨባጭ እሴት በሚጨምረው ነገር ላይ ያዋለን ነው የምንገኘው። በቴክኖሎጂ የታገዘ ከሰው እጅ ንክክ ነፃ የሆነ የታክስ ስርዓት እንዲፈጠር ተጠን እንሰራለን። የህዝቦች የክብርና የስልጣኔ ምልክት የሀገራት በምርት በኢኮኖሚ በመሰረተ ልማት በእውቀት በቴክኖሎጂ የመበልጸግና የማደግ ሚስጥር የልማት የሰላም የፍትሃዊ የሀብት ክፍፍል በአጠቃላይ የሁለንተናዊ ብልጽግና አስተማማኝ መሰረት አቅም ነው። ግብር ገቢ ማለት ከራስ ለራስ መንግስት በስፋት ለህብረተሰቡ ለማድረስ በራሱ ወጪ ብቻ መሸፈን የማይችላቸው ትልልቅ የመሰረተ ልማት ስራዎች የኢንፍራስትራክቸር ግንባታዎችን ግብር ከሚከፍለው ለሚሰጠው አገልግሎት በታሪፍ የሚሰበሰብ ለተንቀሳቀሰው ኢኮኖሚ የመንግስትን ለመንግስት ድርሻ በመስጠት ለታቀዱ ትልልቅ ፕሮጀክቶች ማስፈጸሚያ የሚውል ከራስ ለራስ የሆነ ሀብት ነው። ገቢ ማለት የደም ስር ነው። ለየትኛውም ለምናከናውናቸው የህዝባችንን የልማት ጥያቄም ሆነ መልካም አስተዳደር ጥያቄዎችን ለመፍታት ዋናው የጀርባ አጥንት ገቢ ነው። ገቢ ማለት አጠቃላይ ማንኛውም ኢትዮጵያዊ የሆነ ዜጋ ከሚያገኘው ገቢ ለመንግስት የሚከፍለው ነው። መንግስት ደግሞ ከዜጎች ያንን ገቢ ሰብስበው የተለያዩ የልማት ስራዎችን እንዲሰራ የሚያግዝ የአንድ ሀገር መሰረት ነው። ከመንግስታዊ ስርዓት ግንባታ ከልማት ከዜጎች መብትና ግዴታ ጋር ጥንታዊ መሰረት ያለው የሀገራችን የግብር ስርዓት ዛሬም የስልጣኔያችን የልማታችን የብልጽግናችንና እንደ ሀገር ሉዓላዊ ክብራችንን አስጠብቀን ለመቀጠል ተመራጭና አስተማማኝ አቅም እንዲሆን በመንግስት ከፍተኛ ትኩረት ተሰጥቶት እየተሰራበት ይገኛል። በሌሎች ሀገራት እንደሆነ ሁሉ በሀገራችንም አብዛኛው የልማት ወጪ እየተሸፈነ ያለው ከታክስና ቀረጥ ከሚሰበሰብ ገቢ ነው። ይሁንና ግን ከታክስ ወይንም ቀረጥ የሚሰበሰበው ገቢ የመንግስትን የፋይናንስ ፍላጎት ሙሉ በሙሉ ከመሸፈን አንጻር ገና ብዙ ስራ የሚጠይቅ ሰፊ ክፍተት የሚታይበት ነው። ይህ ሁኔታም በክልላችንም በጉልህ የሚንጸባረቅ ነው። በገቢ አሰባሰብ ስርዓቱ ውጤታማነት ላይ የሚታየውን ጉድለት በዘላቂነት ለመፍታት መንግስት የተለያዩ የታክስ ሪፎርም እርምጃዎችን እየወሰደ የመጣ ሲሆን በተለይም ከ2017 በጀት ዓመት ጀምሮ ሁለንተናዊ ለውጥ ለማምጣት የተወሰደው የተሟላ የማክሮ ኢኮኖሚ ሪፎርም እርምጃ አካል የሆነው ብሔራዊ የመካከለኛ ዘመን የገቢ ስትራቴጂ በዋናነት የሚጠቀስ ነው። በአዲሱ ክልል በርካታ ፍላጎቶች እንዳሉ ታሳቢ ተደርጎ በተቀመጠልን ዳይሬክሽን መሰረት በውስጥ ገቢያችን የወጪያችንን 75% ለመሸፈን እቅድ ክለሳ እንድናደርግ በመስተዳድር ምክር ቤት በተሰጠን ዳይሬክሽን መሰረት በ2016 19.4 ቢሊዮን ብር ለመሰብሰብ እቅድ ጥለን 13.3 ቢሊዮን ብር መሰብሰብ ችለናል። ይህም ከ2015 ጋር በብርና በእድገት ሲነጻጸር በብር 3.1 ቢሊዮን ብር ከ2015 ብልጫ ሲኖረው 30% እድገት ያሳየንበት ሁኔታ ነው። በ2017 የ2016ን ገምገመን 21.4 ቢሊዮን ብር ለመሰብሰብ እቅድ ጥለናል። 19.28 ቢሊዮን ብር የሰበሰብንበት ሁኔታ ነው ያለው።
ይህም በብርና በእድገት ስናነጻጽር ከ2016 በብር በ2017 6.1 ቢሊዮን ብር ብልጫ ያመጣንበት ሲሆን በፐርሰንት 47.3% እድገት ያሳየንበት ሁኔታ ነው ያለው። በ11 ከተሞች ላይ ፖቴንሻል ጥናት አስጠንተንና የተለያዩ ማሻሻያዎችን አድርገን በ2018 30.8 ቢሊዮን ብር እቅድ አውጥተናል። ይህንንም በተከበረው የህዝብ ምክር ቤት አጽድቀን ወደ ስራ የገባንበት ሁኔታ ነው ያለው። በሁለተኛው የሀገር በቀል የኢኮኖሚ ሪፎርም የልማትና ብልጽግና ንድፍ ከተለያዩ 4 ዋና ዋና ምሰሶዎች መካከል አንዱ የመንግስትን የመፈጸም አቅም ማጎልበት እንደመሆኑ የገቢ አሰባሰብ ውጤታማነትን ለማሳደግ በርካታ ተቋማት የማስፈጸም አቅምን ለማሳደግ የሚያስችሉ የማሻሻያ እርምጃዎች ተወስደዋል። እንደ አዲስ ክልል በነባሩ ክልል የነበረንን ሁሉንም ነገር ነው ተከፋፍለን የወጣ ነውና ከቢሮ ከተቋም ጀምሮ ትልቅ ተግዳሮት ነው የገጠመን። የሰለጠነ የበቃ የባለሙያ በብዛትም በጥራትም ቻሌንጆች ነበሩብን። በተለያየ መንገድ በማጭበርበርና በስወራ ተግባር ላይ እየረቀቀ የሄደውን የስወራ ተግባር በስፋት የሄደበት ሁኔታ ስለነበረ እነዚህን ቻሌንጆች ግን ያው በአጠረ ጊዜ ውስጥ ወጣ ያሉ አስተሳሰቦችን የሚያርም የህግ ስርዓት እንዲኖር ከሁሉም ተቋማት ቅድሚያ ተሰጥቶ ለገቢ ተቋም የህግ ማቀፎች እንዲዘጋጁ ተደርጎ ከፌዴራል መንግስት ጋር የተጣጣመ የህግ ማቀፎችን በስፋት ያዘጋጀንበት አዋጅ፣ ደንብና መመሪያዎችን ያወረንበት ስርዓት ስለነበረ የተሻለ ውጤቶችን በአጭር ጊዜ ውስጥ ማምጣትና ወደ ነበረበት የመመለስ ስራ ሰርተናል። የገቢ ግብር አዋጅ፣ የታክስ አስተዳደር አዋጅ ሲወጣ እኛ በክልል ደረጃ በተናጠል የምናዘጋጃቸው ህጎች የሉንም። እነሱን ወስደን ግን ደግሞ እኛም በእኛ ተጨባጭ እንዲጣጣሙ እናደርጋለን። በተለይ በመፈጸም ሂደቶች ሊያጋጥም የሚችሉ ችግሮች ካሉ እኛ ጋም የሚመለከታቸው ባለድርሻ አካላት ህጉ ከመውጣቱ በፊት የሚሳተፍበትን ፕላትፎርም እናዘጋጃለን። ከለየናቸው ከፍተኛ ስጋት ላይ ከወደቁ የንግድ ድርጅቶች አኳያ በተለይ ከሐሰተኛ ሰነድ ጋር ከሐሰተኛ ደረሰኝ አጠቃቀም ጋር ተያይዞ ሰፊ ክፍተቶች ኦልሬዲ እየታዩ የከረሙት የአምናውን በጀት ዓመት ከ101 የንግድ ተቋማት ከ1522 በላይ ሐሰተኛ ደረሰኞች ኦልሬዲ የተገኙበት በጥቅል ታክሱን ጨምሮ ከ710 ሚሊዮን ብር በላይ በተለያዩ መንገዶች ኦልሬዲ ሰነዱ ሐሰተኛ ሆኖ የነበረው ግብይት ላይ ሐሰተኛ ሆኖ የተገኘበት ሁኔታ ነው ያለው። የታክስ አሰባሰብ ውጤታማነትን ለማሳደግ በልዩ ትኩረት እየተሰራባቸው ከሚገኙ ተግባራት በዋናነት ሊጠቀስ የሚችለው የታክስ አሰባሰብ ሂደቱን የማዘመን ስራ ነው። አሰራሮችን በቴክኖሎጂ የታገዙ እንዲሆኑ ከማድረግ አኳያ ሰፊ ስራዎች ሲሰሩ ቆይተዋል። ደረጃ ልተዋ የሆኑ ጉርካዎች በየወሩ ወደ ቢሮአችን የታክስ ለማስታወቅ ይመጡ የነበሩ ጉርካዎች አሁን ኦንላይን ታክሳቸውን ያስታውቃሉ። መክፈል የሚገባቸውን ለኢትዮጵያ ንግድ ባንክ ሄደው እንዲከፍሉ ሜሴጅ ይደርሳቸዋል። በተሰጣቸው ሾርት ኮድ ኦንላይን ንግድ ባንክ ይከፍላሉ። እኛ ጋር መምጣት ሳይጠበቅባቸው አገልግሎት እንዲያገኙ አስችሏል። ቀደም ሲል የተሰሩትን አፕዴት እያደረግን እገዛ እየሰጠን የበለጠ የሰው ኃይሉና ቴክኖሎጂው የተሻለ አገልግሎት መስጠት የሚያስችል ደረጃ ላይ እንዲደርስ ማድረግ ሞር በቴክኖሎጂ የታገዘ ከሰው እጅ ንክክ ነፃ የሆነ የታክስ ስርዓት እንዲፈጠር ተግተን እንሰራለን። ቀድሞ የነበረው አካሄድ ማኑዋል ነው። ማኑዋል ስንል እያንዳንዱ መዝገብ እያንዳንዱ አሰራር በእጅ የሚሰራ ሂደት ነው የነበረው። አሁን የመጣው አዲሱ አሰራር ይሄ መዝገብ በኢ-ፋይሊንግ ሲስተም የመስራት ካሽ ሬጂስተርን የመጠቀሙ ደግሞ እጅግ በጣም ስራዎችን ያቀለለበት ሁኔታ ነው። ቤት ቁጭ ብለህ ሪፖርት የትም ሳትሄድ ገቢዎች ሳትሄድ መዝገብህን አደራጅተህ በኮምፒውተር አደራጅተህ በዚህ በአዲሱ ሲስተም ስትከፍል ምን ያህል ሁሉ ነገር እንደሚያቀል እንግዲህ ግልጽ ነው። ይሄ ኢ-ፋይሊንግ መጠቀም ከጀመርን ወዲህ ያው በጥቅሉ በፊት እናገኘው የነበረውን አገልግሎት በቀን 24 ሰዓት በሳምንት 7 ቀን በአመት 365 ቀን ታገኘዋለህ። ፋይልህም ራሱ በአግባቡ አንተ ጋም ይቀመጥልሃል። በተጨማሪም ደግሞ ሲስተም ላይም ኦንላይንም ይቀመጥልሃልና ለኛ ተመችቶናል። የደረጃ ሐመር ውሃ ታክስ ከፋዮች በቴሌብር ስርዓት ግብራቸውን እንዲከፍሉ መደረጉ
ሌላው የታክስ አሰባሰብ ስርዓቱን የማዘመን ስራ አካል ነው። በጣም ከዚህ በፊት ግብር ለመክፈል በጣም እንቸገራለን። እግዚአብሔር ይመስገን አሁን ግን ከዚህ በፊት የነበረው እንግልት ቀርቶ አሁን ላይ በእጅ ስልካችን ሁሉንም ነገር ማግኘት ስለምንችል ምንም አይነት ወረፋ መጠበቅ ቀርቶ በያዝነው ስልክ በቀላሉ ግብር እየከፈልን እንገኛለን። ጊዜን አይፈጅብህም። የተቀላጠፈ የግብር አከፋፈል ሲስተም ነው። ይህን ሲስተም ደግሞ መላው ነጋዴ በጣም ወዶታል። በፊት ሄደ እንደዚህ የመንዛዛት ቀሙሎ የመቆየት የመበሳጨት አይነት ነገር ነበር። የምትከፍለውን የግብር ሂሳብን ደምሮልህ ያመጣልሃል። በቴሌ ብር ወደው አስተላልፈ ማስረጃን ትወስዳለህ። ስለዚህ የተቀላጠፈ የግብር አከፋፈል ነው። የታክስ ስርዓቱን በማዘመን የግብር አሰባሰብ ሂደቱን ውጤታማ እንዲሁም ታክስ ከፋዮች የሚያከናውኑት የንግድ ሥራ ዘመናዊ እንዲሆን ከማስቻል ባለፈም ፍትሐዊ የታክስ አወሳሰንና አሰባሰብ ስርዓትን በማስፈን በተቋሙና በታክስ ከፋዩ መካከል መተማመንና መቀራረብ ለመፍጠር የሚያስችል ሌላው የቴክኖሎጂ ውጤት የሽያጭ መመዝገቢያ መሳሪያ ነው። በክልሉ በተለያዩ ሥራ መስኮች ተሰማርተው የንግድ ሥራቸውን በማከናወን ላይ የሚገኙና የሂሳብና ሰነድ መያዝ ግዴታ የተጣለባቸው 5441 ታክስ ከፋዮች መሳሪያውን በመግዛት እንዲጠቀሙ በመደረጉ አሰራራቸውን በማቀላጠፍ ውጤታማ እንዲሆኑና የመረጃ አያያዝና የግብር አከፋፈላቸው የተሻለ እንዲሆን እንዳስቻላቸው ይናገራሉ። ካሽ ሬጂስተር ጊዜ ቆጥቦልናል። ሰዓታችንን ብክነት የነበረውን ከማቴሪያል ብክነት ራሱ ከነበረው ሁኔታ አኳያ ትልቅ ነገር ነው። በተለይ ጊዜን ከመቆጠብ አኳያ ምንም ነገር በጣም ሴቭ ያደረገን እንዴት ያለ ገላግሌ የሆነ ሲስተም ነው መንግስት ያመጣልንና ይሄ በግድ ሊበረታታም የሚገባ ነው። የካሽ ሬጂስተር ማሽን መጀመሪያ በመጣ ጊዜ ሁላችንም ፈርተናል። በኋላ ግን ስናየው አሁን እኔ ለምሳሌ ያለ ካሽ ሬጂስተር ማሽን መስራት ከብደኛል። ስለዚህ ቴክኖሎጂውን ስንለምደው ቴክኖሎጂው ብዙ ነገሮቻችንን አቅልሎልናል። የተፈለገው ፋይል ስፔስ ሳይፈልግ ተጨማሪ ወጪ ሳይጠይቅ በተፈለገው ሰዓት የተፈለገውን ነገር ማግኘት የሚቻልበት ሁኔታ አለው። ለደንበኞቻችን የምንሰጠውን አገልግሎት በጥራትም በፍጥነትም እንዲጨመርልን አድርጓል። ግብር የክልሉ መንግስት ከህዝብ ለሚነሱ የመሰረተ ልማት ጥያቄዎች ምላሽ ለመስጠትና መንግስታዊ አገልግሎቶችን በብቃትና በጥራት በሚፈለገው ልክ ተደራሽ ለማድረግ የህዝቡን ሰላምና ጸጥታ ለማስከበር ፍትሃዊ የሀብት ተጠቃሚነትን ለማረጋገጥ እንደ መንግስት ታቅደው የሚከናወኑ ተግባራትን ማስፈጸም ዋነኛው የሀብት ምንጭ እንዲሆን በመንግስት ሰፊ ትኩረት ተሰጥቶት እየተሰራበት ይገኛል። በ2016 የተጠቃለለ ገቢን ስናይ ወደ 4.3 ቢሊዮን ለመሰብሰብ ታቅዶ ወደ 3.3 ቢሊዮን አካባቢ የተሰበሰበበት ወቅቱ ነው የነበረው። ይህም በመቶኛ ሲገለጽ ወደ 64.9 አካባቢ በመቶኛ የተፈጸመበት ጊዜ ነው። በ2017 ሊናሳካ አቅደን የነበር ነው ወደ 5.7 ቢሊዮን አካባቢ ሆኖ ወደ 5.1 ቢሊዮን ብር በላይ ተሰብስቦ ወደ 89 በመቶ አካባቢ በመፈጸም ነው አመቱን ለመጨረስ የቻል ነው። በእንደ ወላይታ ዞን 2016 ላይ ኦልሞስት ወደ 5.4 ቢሊዮን ነው የታቀደው። ከዛ ውስጥ 3.8 ቢሊዮን ነው የተሰበሰበው። 2017 3.7 ቢሊዮን ነው እቅዳችንን። የተሰበሰበው ገቢ ወደ 3.9 ቢሊዮን ነው። ስለዚህ ወደ 48-50 ሚሊዮን ሶዶ ከተማ ከወጣ በኋላ የገቢ እድገት ያሳየበት ሁኔታ አለ። ባለፈው 2016 በጀት ዓመት ላይ አጠቃላይ እንደ ዞን ዲላ ከተማን ጨምሮ 2 ቢሊዮን 617 ሚሊዮን 466104 ብር ለመሰብሰብ እንደ ዞን አቅደን ስራዎችን ስንሰራ ቆይተናል። አጠቃላይ በ2016 በጀት ዓመት የተሰበሰበው 1 ቢሊዮን 574 ሚሊዮን 40,648 ብር ነው እንደ ዞን የተሰበሰበው። አጠቃላይ 60.1% አካባቢ ነው በበጀት ዓመቱ ገቢ የሰበሰብ ነው። በ2017 በጀት ዓመት እንደ ዞን 2 ቢሊዮን 818 ሚሊዮን 382,099 ብር ለመሰብሰብ እንደ ዞን አቅደናል። አጠቃላይ የተሰበሰበው በበጀት ዓመቱ
2 ቢሊዮን 341 ሚሊዮን 354564 ብር በበጀት ዓመቱ ሰብስበናል። ይህም ከበጀት ዓመቱ አጠቃላይ አፈጻጸም አንጻር 83% ነው የፈጸምነው። በተለይም በከተሞች መንግስታዊ አገልግሎት ወጪዎችን ከመሸፈን ባሻገር ለመሰረተ ልማት ግንባታ የሚያስፈልገውን ወጪ ከውስጥ ገቢ ለመሸፈን ሰፊ እንቅስቃሴ እየተደረገ ይገኛል። በክልላችን ባለፉት 2 ዓመታት የክልሉ መንግስት ለገቢው ዘርፍ በሰጠው ልዩ ትኩረትና ድጋፍ በየአካባቢው የገቢ አሰባሰብ ውጤታማነት እያደገ በመምጣቱ ገቢው የልማት ፕሮጀክቶችን ግንባታ ወጪ የመሸፈን አቅም እየጨመረ መጥቷል። እንግዲህ ገቢ ማለት ለአርባ ምንጭ ከተማ ከሰላሙ ቀጥሎ የመጀመሪያ ደረጃ ላይ የሚቀመጥ ገቢ ነው። ምክንያቱም ከተማ ውስጥ ያሉ የተጀመሩ ታላላቅ ሜጋ ፕሮጀክቶችም ሌሎች ከተማ ውስጥ የተጀመሩ ፕሮጀክቶች ሊከናወኑ መሰረተ ልማት ስራዎች፣ የህዝቡ የመልካም አስተዳደር ጥያቄዎች ሊመለሱ የሚችሉት ገቢ ሲኖር ነው። የህዝባችን ፕሮጀክት ያልነው ትልቁ ሜጋ ፕሮጀክታችን የአርባ ምንጭ ኢንተርናሽናል ስቴዲየም ግንባታ፣ የከተማውን ደረጃ እድገት የሚመጥኑ የኮሪደር ስራዎች ኩልፎ ወንዝ ዳር ልማት ጀምረናል። ጫካውን ለመውረድ ከበዓል ማዕከል ጀምሮ መንገድ ከፍተን 42 ደረጃዎችን እነዚህ ሁሉ ድምር ውጤት የሚያሳየው አርባ ምንጭ ውስጥ ያሉ ጸጋዎች ከተማችን ለማልማት የሚያገለግሉ የሚጠቅሙ መሆናቸውን ተገንዝበን እየሰራ እንገኛለን። የመሰረተ ልማት ጥያቄዎችን የውሃ፣ የመብራት፣ የመንገድ ዲቾችን እየተሰራ ባለፉት ጊዜያት የመጣበት ሁኔታ አለ። ትራንስፎርመር ግዢዎችን ፈጽመናል። የውሃ ጥያቄ አለ። ለዛ የሚሆን ትራንስፎርመር ግዢን ፈጽመናል። ሌሎች መሰረተ ልማቶች አንጻርም እንደዚሁ ብዙ ስራዎችን እስካሁን ድረስ ባለው ሰርተናል። የማዘጋጃን ማዘመን ስራዎችንም እንደዚሁ የሰራንበት ሁኔታ አለና በራስ አቅም ብዙ ገቢ ሰብስቦ ልማቶችን፣ የህዝብ ጥያቄዎችን መፍታት እንደምንችል እያሳየን ነው። ከውስጥ ገቢያችንን ሰብስበን በ2 ዓመት ውስጥ አንዱ የአገልግሎት ሰጪ ተቋማት ከኮሪደር ልማት ጋርም ተያይዞ የተከናወኑ በርካታ ሰፋፊ ተግባራት አሉ። ይሄ ህንፃ የሚታየው አዳራሽ አለ፣ የፍርድ ቤት ግራውንድ ፍላስ ስሪ አለ፣ የዲች የከልበርት ስራዎች፣ የፋውንተን ስራዎች፣ የመሃል አከፋፋይ የመንገድ ስራዎች፣ የመንገድ ከፈታ ስራዎች ከዚህ ከውስጡ የሚሰበሰበው ገቢ ነው ስራ ላይ እየዋለ ያለው። ባለፉት 2 ዓመታት በክልሉ በተለያዩ አካባቢዎች የኢኮኖሚ እንቅስቃሴ የሚያመነጨውን ገቢ በመሰብሰብ መደበኛ የመንግስት አገልግሎት ወጪዎችን ከመሸፈን ባለፈ ለህዝቦች የጋራ አገልግሎት የሚውሉ የመሰረተ ልማት ፕሮጀክቶችን የመገንባት እንቅስቃሴ እያደገ መጥቷል። በሀገራችን የሚገኙ ከተሞች በቀንና በምሽት ውብ፣ ጽዱ፣ ለስራና ለኑሮ ምቹ እንዲሆኑ እያደረጉ ያሉ የኮሪደር ልማት ፕሮጀክቶች በክልሉ በተለያዩ አካባቢዎች በስፋት እየተከናወኑ ይገኛሉ። ከግብር በተገኙ ሀብቶች እየተገነቡ ያሉ የኮሪደር ልማቶች የከተሞችን የቀደመ ብልሹ ገጽታቸውን ከመቀየር ባለፈ ለዜጎች ሰፊ የሥራ ዕድል በመፍጠርና የሥራ ባህልን በማሳደግ ከፍተኛ አስተዋጽኦ እያደረጉ ይገኛል። የኮሪደር ልማት ፕሮጀክቶች በሰለጠኑ ሀገራት በርቀት ሲታዩ የነበሩ የከተማ ልማትና ውበት ሥራዎች በቅርበት እንድናይ ከማድረግ ባለፈ ያለንን ጸጋ በትክክል ከተጠቀምንና ገቢን በተገቢው ከሰበሰብን በራሳችን አቅም ማደግና መበልጸግ እንደምንችል ያሳዩን ተጨባጭ ማሳያዎች ናቸው። ህዝባችን ግብር ከፋይ ነው። የህብረተሰቡን ጤና ለማሻሻል በዞን አቅም በርካታ ጤና ጣቢያዎችን እየገነባን ያለነው። የማህበረሰብ ፋርማሲ ተገንብቷል። በእያንዳንዱ መዋቅር ላይ ባለው ፋርማሲ ውስጥ ደግሞ መድኃኒት አስገብተናል። ሌላው እንደ ዞናችን በጣም ትልቅ G+6 ህንፃ እያስገነባን ነው። የከተሞች ሌሎችም በገሱባም በጉኑኖ የመንገድ ዳር መብራቶች፣ በበሌ ሐዋሳ ከተማ፣ በጠበላ ከተማ በርካታ ረጅም የኮብልስቶን ስራዎች፣ የዲች ስራዎች፣ ትራንስፎርመሮችን የማስገባት ቀበሌን ከቀበሌ ጋር የሚያገናኙ መንገዶችን በዞናችን የሰራ ነው። ካገኘነው ገቢ አንጻር ነው። የውስጥ አቅምን በመጠቀም የምንሰራቸው በርካታ ልማቶች አሉ። በምዕራብ አባያ ኮሪደር ልማት፣ የከተማ ኮሪደር ልማት፣ በሰላም በር፣ በጨንቻ
ብርብር እና ሌሎች ከተሞች ላይ የከተማ መብራት፣ የከተማ ኮሪደር ልማት፣ ዲቾች፣ ቱቦች፣ ድልድዮች ይህን በውስጥ ገቢ አቅም መሸፈን የተቻለበት፣ ትምህርት ቤቶችን ማሻሻል በህንጻም የውስጥ ግብአትን በማሟላት ረገድ በርካታ ስራዎች በየወረዳው ሰርተናል። የዳራማሎ ሆስፒታል፣ የጨንቻ ሆስፒታል አሁን ደረጃ ማሻሻል ስራዎችም ከውስጥ ገቢም ህብረተሰቡንም በማሳተፍ የተሰሩ ናቸው። የውስጥ አቅማችንን በማሳደግ የተለያዩ ህዝባችን የሚጠይቀውን የልማት ስራዎችን መመለስ አለብን ብለን በክልል ደረጃ በተግባባነው መሰረት በዞናችን ባሉ 14ቱም መዋቅሮች የተለያዩ የልማት ስራዎችን አከናውነናል። የአዳሪ ትምህርት ቤት ግንባታ ገንብተን ትምህርት አስጀምረናል። የጤና ተቋማትን ከማጠናከር አንጻር ጤና ጣቢያዎችን እንዲሁም ደግሞ ጤና ኬላዎችን ከዚህ ጎን ለጎን የመንገድ ማሽነሪዎችን ግዢ ፈጽመናል ማለት። በመዋቅራችን ካሉ 6ቱ ከተሞች ዲላን ጨምሮ በሁሉም የኮሪደር ልማት ስራ ተጀምሯል። በኮቾሬ ወረዳ፣ በጨለለቅቱ ከተማ እንዲሁም ደግሞ በይርጋ ጨፌ ወረዳ እና ከተማ ከ500 ሚሊዮን በላይ የሚሆን ፕሮጀክት አስመርቀናል። በሳውላ ከተማ ኮሪደር ስራ ጀምረናል። ኮሪደር ሙሉ ወጪ ማለት ይቻላል በከተማ አቅም ነው። አንድም ከሌላ አካል ሳንወስድ በራስ አቅም ደግሞ የህብረተሰቡን የመሰረተ ልማት ጥያቄ መመለስ አለብን የሚል ከህዝቡ በተሰበሰበው ግብር 4 ማሽነሪዎችን ገዝተናል። 16 የነበረው በተሰበሰበው ገቢ ላይ ውስጥ ገቢ ወደ 24 ፕሮጀክቶች ነው የተከናወኑት። 24 ፕሮጀክቶች የኮብልስቶን ስራ፣ የዲች ስራ እንደዚሁም ደግሞ የተለያዩ ድልድዮች በየአካባቢ ላይ ለዚህ ፕሮጀክት ከተማ አስተዳደሩ ወደ 50 ሚሊዮን ብር ከውስጥ ገቢ ከሰበሰበው 2017 ዓ.ም ላይ በበጀት ዓመቱ ተግባራዊ ለማድረግ ወደ 25 ፕሮጀክቶች ነው አቅደን ነበረው። እነዚህን 25 ፕሮጀክቶችን ተግባራዊ ለማድረግ ፋይናንስ የተደረገው ወደ 68 ሚሊዮን ብር ነው ወጪ ተደርጎ ፋይናንስ የተደረገው። የ2017 ዓ.ም በኮሪደር ልማት ላይ ከተሰሩት ትላልቅ ስራዎች ውስጥ አንዱ መግቢያ በር ነው። በተመሳሳይ መልኩ ደግሞ ለኮሪደር ልማት ስራዎች በተለያዩ ቦታዎች ላይ ወደ 5 ሳይት ላይ ከህዝብ ጋር በመሆን የጀመርነው ስራ ነበረ። ይሄ የአምስቱ አምና ላይ ወደ 10.5 ኪሎ ሜትር ማሳካት የቻልነው ላይ የወጣ ወጪ 31 ሚሊዮን ብር ወጥቷል። ኮሪደር 25 ሚሊዮን ብር በላይ ነው ፈጀው። ከ25 ሚሊዮን የህብረተሰቡ ተሳትፎ 9 ሚሊዮን ነው። ቀሪው የኛ ከገቢ በሰበሰብነው ነው። ከግብር በተገኘ ሀብት የጌጠኛ ድንጋይ ንጣፍ መንገዶች፣ የጤናና የትምህርት ተቋማት ምቹ የሥራ አካባቢን በመፍጠር ለተገልጋዮች ቀልጣፋ አገልግሎት ለመስጠት የሚያስችሉ የመንግሥት አገልግሎት መስጫ ቢሮ ግንባታዎች በክልሉ በተለያዩ አካባቢዎች በስፋት እየተገነቡ ይገኛል። የሕዝብ ቤተ መጻሕፍት፣ የቄራ አገልግሎት መስጫ ተቋማትና ከሕዝብ በተደጋጋሚ ሲነሱ የነበሩ ጥያቄዎች ምላሽ የሰጡ ቀበሌን ከቀበሌና ከተሞች ጋር ያገናኙ የድልድይ ግንባታ ስራዎች ከግብር በተሰበሰበ ገቢ እየተገነቡ ካሉ የልማት ፕሮጀክቶች መካከል የሚጠቀሱ ናቸው። እስከ 25 ሚሊዮን ብር ለዚሁ ለጌጠኛ መንገድ ብቻ በጅተናል። በዛ ልክ ደግሞ በየጊዜው እነኚህ መንገዶች እየተሰሩ ህብረተሰቡን ተጠቃሚ የማድረግ ስራም እየተሰራ ነው። ከዛ በዘለለ የድልድይ ግንባታም እንደዚሁ 3 ጤና ኬላዎች ጨርሰናል። ለአገልግሎትም ዝግጁ አድርገናል። እየተሰሩ የቆሙ ግንባታዎች ነበሩ። ከነዛ ውስጥ አንዱ የከተማው ፍርድ ቤት ህንፃ ነው፣ ግራውንድ ፕላስ 1። ሌላው የህዝብ ላይብረሪ ህንፃ ግንባታ ነው። የከተማ ፖሊስ አስተዳደር ህንፃ፣ ከፍተኛ የመልካም አስተዳደር ችግር የሆነ ድልድይ ተሰርቷል። ሌላ ደግሞ ተንጠልጣይ ድልድይ የብረት ድልድይ ተሰርቷል። እነዚህ ሁሉ ያው በገቢ የተሰሩ ናቸው። ምንም እንኳን በክልሉ ያለውን ጸጋና እያደገ የመጣውን የኢኮኖሚ እንቅስቃሴ የሚመጥን ገቢ በመሰብሰብ ከህዝብ ለሚነሱ የልማት ጥያቄዎች ምላሽ ለመስጠት የሚያስችል ሀብት ለመፍጠር ገና ብዙ የሚቀሩ ጉዳዮች ያሉ ቢሆንም በክልሉ የመንግስት ተቀጣሪዎችን ደሞዝና መደበኛ የሥራ ማስኬጃ ወጪዎችን ለመሸፈን ያጋጥሙ የነበሩ ችግሮችን ታሪክ ያደረጉ ለህዝብ የጋራ አገልግሎት የሚውሉ የልማት ፕሮጀክቶችን ከውስጥ ከሚገኝ ሀብት እየተገነቡ ከመሆኑ ባሻገር እየተፈጠረ ያለው የልማት አቅምና እንቅስቃሴ ከጊዜ ወደ ጊዜ እያደጉ ስለመምጣታቸው በየአካባቢው የተገነቡ ያሉ የልማት ፕሮጀክቶች ተጨባጭ ማሳያዎች ናቸው። እዚህ ከተማ ላይ ማሽኖች አሉ፣ ሎደር አለ፣
ዶዘር አለ። እዚህ ለህዝብ አገልግሎት የሚሰጥ ባስ 54 ሰው የሚይዝ ባስ አለ። እሱም የተገዛው ገቢ ተሰብስቦ ነው፣ ከትሬጀሪ የመጣ አይደለም። የመንገድ መብራት ዝርጋታዎች የተከናወናሉ። 100% ገቢ ሰብስበን መዋቅሮች ላይ ስራ ስለጀመረን እሱን አጠናክረን እየሄደን ስለምንገኝ በውስጥ ገቢ የጀመርናቸው ነገሮች ተጨባጭ እሴት በሚጨምረው ነገር ላይ እያዋለን ነው የምንገኘው። በጣም ፍጥነት መጨመር አለብን። ምክንያቱም በርካታ ስራዎች አሉ። ልማት በተሰራ ቁጥር የህዝብ ፍላጎት በጣም በርካታ ፍላጎት የመጣ ስለሆነ ያንን ፍላጎት ለማሟላት ጥያቄዎችን ለመመለስ የግድ ገቢ ማሳደግ አለብንና ትልቅ ትኩረት ሰጥተን የምንሰራው ታላቅ ተግባራችን ነው። 90% በላይ ከውስጥ በሚንሰበስበው ገቢ ነው። ከ10% በታች ነው ከመንግስት ትሬጀሪ ለኛ የሚለቀቀውና ይሄ ደግሞ በህብረተሰቡ ትብብር እና በአመራሩ ቁርጠኝነት ነው እየተሰራ ያለው። የገቢ አሰባሰባችን ይበልጥ አድጎና ጎልብቶ የልማቶችን በብቃት መሸፈንና ልማታችንን በእጃችን ማረጋገጥ የሚያስችል አቅም እንዲሆን ማድረግ ከግለሰብ ጀምሮ የሁሉንም ተቋማት ድርሻና ርብርብ በእጅጉ የሚጠይቅ ተግባር ነው። እንግዲህ በሁሉም የክልላችን አካባቢዎች ዛሬ ላይ እየታዩ ያሉ የልማት ስራዎች፣ የመሰረተ ልማት ስራዎች በጣም የሚያጓጉና እጅግ በጣም ሳቢ የሆኑ የልማት ስራዎቻችን የተሰሩት ታማኝ ግብር ከፋዮቻችን ግብራቸውን በወቅቱና በጊዜ በታማኝነት በመክፈላችሁ ነው። የክልሉ መንግስት እቅዶችን እንዲያስፈጽም ስላገዛችሁን እጅግ አድርጌ ላመሰግን እወዳለሁ። ሌሎች ግብር ከፋዮቻችንም በይህን አርአያ በመከተል በታማኝነት ግብራቸውን እንድትከፍሉ ጥሬን አስተላልፋለሁ። አመሰግናለሁ። የሀገራችን የጥንታዊና ዘመናዊ ታሪክ አካል የሆነው የግብር ስርዓታችን በእድሜው ልክ ዘመኖና ውጤታማ ሆኖ እንደ ሀገር የፖሊሲ ነፃነታችንን የምናስከብርበት፣ በራስ አቅም የማደግና የመበልጸግ ሉዓላዊ ክብራችንን የምናስጠብቅበት ሀገራዊ ክብርና አስተማማኝ የልማት አቅም እንዲሆን በጋራ እንስራ። ግብር ለሀገር ክብር። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ።